በቃ ምንም አይነት ፎቶሾፕ ሳንጠቀም እንዴት ነው ኤአይን ብቻ መጠቀም ወይ ቻትጂፒቲ፣ ጄሚናይ ወይም ሌሎችን በመጠቀም እንዴት ነው ተምኔል የምንሰራው የዩቲዩብ ተምኔል ሊሆን ይችላል ወይም ሌላ ፎቶሾፖችን እንዴት ነው መስራት የምንችለው የሚለውን ዛሬ እንግዲህ በዚህ ቪዲዮ እናያለን ማለት ነው። በጣም ጠቃሚና የምትማሩበት ይሆናል። ከዚህ በፊት ሶሻል ሚዲያ ላይ መስራት ፈልጋችሁ ነገር ግን ኤዲቲንግ አልችልም ምናምን ብላችሁ ራሳችሁን አንድ ቦታ ላይ ቁጭ ያደረጋችሁ ሰዎች ዛሬ እቺ ቪዲዮ ብቻ በማየት ብዙ ነገሮቻችሁን ታነቃላችሁ ብዬ ተስፋ አድርጋለሁ። ቪዲዮ ላይ እስከ መጨረሻው አብራችሁ ከቆያችሁ ሁሉንም አይነት አሰራሮችን እናያለን። ይሄ ብቻ አይደለም፣ ከዛሬ ጀምሮ እያንዳንዱን ነገር ኤዲቲንግ ከዜሮ መጀመር እንደሚቻል አብረን እናያለን ማለት ነው። ምክንያቱም ሁሉም ሰዎች ከየትም አላመጡትም። የተለያዩ ሰዎችን ዌብሳይት ማየት ትችላላችሁ። ስፔሻሊ ዛሬ ላይ የትልቅ ደረጃ ደርሰዋል የሚባሉ ደግሞ አሰልጣኝ ነን ብለውም ደግሞ ማስታወቂያዎችን የሚሰሩ ሰዎችን ትመለከታላችሁ። ለምሳሌ ኤዲቲንግ እናስተምራለን፣ እኛ ትምህርት ቤት ከፍተናል ወይም አካዳሚክ አለን፣ ለኤዲቲንግ ኮርስ እየሰጠን ነው፣ ለክረምት ለምናምን እያሉ የተለያዩ ፓኬጆችን ሲያስተዋውቁ ትሰማላችሁ። እና እነዚህ ሰዎች በሆነ አጋጣሚ ዞራችሁ እንትናቸውን ብታዩ በሆነ አጋጣሚ እንዲሁ የተለያዩ ቻናሎችን በማየት የውጭ ቪዲዮዎችን በማየት ነው ራሳቸውን የገነቡት እንጂ የትኛውም ዛሬ ላይ ያለ ኤዲተር ከተወሰኑት በስተቀር ማለት ነው አብዛኛው ዩቲዩብ ቻናል ላይ አስተምራለሁ፣ ኦንላይን ኮርስ እንሰጣለን ኤዲቲንግ የሚሉ ሰዎች ባክግራውንዳቸውን ብታዩት ሁሉም ከዜሮ ተነስተው የመጡ ናቸው። እና ማንም ሰው አሁን እኔ ስለ ኤዲቲንግ ሳልማር እንዴት ነው አይዲያዬን ወደ ፕላትፎርም ወይም ደግሞ ወደ ሶሻል ሚዲያ ፕላትፎርም ማምጣት የምችለው የሚለውን መፍራት የለባችሁ ማለት ነው። ሰው ዛሬ በዚህ ቪዲዮ እንግዲህ እነዚህ ነገሮች ታቀላላችሁ ማለት ነው። የመጀመሪያው እንዴት ነው ዩቲዩብ ላይ ወይም ደግሞ ቲክቶክ ላይ ስሰራ ወይም ደግሞ ፌስቡክ የምትጠቀሙ ሰዎች ካላችሁ ምናልባትም እንዴት ነው እነዚህን ነገሮች መስራት የምችለው የሚለውን የመጀመሪያውን ጉዳያችሁን ዛሬ እንፈታለን ማለት ነው። እንዴት ኤአይን ብቻ በመጠቀም የምትፈልጉትን አይነት ፎቶ የምትፈልጉትን አይነት ጽሁፍ እንዴት መጻፍ እንደምትችሉ እናያለን ማለት ነው። እስከ መጨረሻው አብራችሁ ቆዩ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቪዲዮ ደግሞ በቀጣይ ስሰራ እንዲደርሳችሁ ላይክ በማድረግ ጀምሩ። እንቀጥላለን ማለት ነው። እንግዲህ በመጀመሪያ ምን እናደርጋለን? ያው የምንጠቀመውን ለምሳሌ ቻትጂፒቲ ከሆነ ቻትጂፒቲ አለ ደግሞ ጄሚናይ በጉግል የተፈበረከውን ወይም ደግሞ በጉግል የተሰራውን ኤአይ ቱል ለምሳሌ ጄሚናይ የሚባለውን ቱል የምትጠቀሙ ከሆነ መጀመሪያ አፕ ስቶር ወይም ጉግል ላይ ትሄዱና እንደ ስልካችሁ ብራንድ ማለት ነው። ለምሳሌ አይፎን ከሆነ ወይም ደግሞ ሳምሰንግ ከሆነ የምትጠቀሙት የተለያየ ብራንድ ስለሆነ እኔ ለምሳሌ የምጠቀምበት ስልክ ሳምሰንግ ስለሆነ በአፕ ስቶር ላይ ገብቼ እነዚህን የምትመለከቱት ሰርች ባሩ ላይ ሄጄ ምን እላለሁ? ጄሚናይ ይላለሁ ማለት ነው። ጄሚኒ የምታዩት ነው። ጄሚኒ ኤአይ 2025 አማሪክ ይላል። ብዙ አይነት ነገሮች ናቸው ያሉት። እኔ ግን ጄሚናይ ብቻ ስለምፈልግ ስላወረድኩት አፕሊኬሽኑ ስላለኝ ይሄ አሁን ኦፕን ቻትጂፒቲ የቻትጂፒቲ ነው ማለት ነው። ለእኔ ግን ጄሚናይ ስለሆነ የምፈልገው ከዚህ በፊት እየተጠቀምኩበት ያለሁትም ስለሆነ እናንተ እዚህ ጋር ሄዳችሁ ታወርዳላችሁ ማለት ነው። እኔ የምጠቀምበት ጄሚናይ ግን እዚህ ጋር አለ። አሁን እንደውም እናንተ ጋር ስሰራ የነበረው እሱን ራሱ ስለሆነ ተመልከቱ። ይሄ ነው ጄሚናይ ማለት። አሁን ምን እናደርጋለን? ለእናንተ ሳምፕል ስሰራ ስለነበር ነው ይሄንን። መጀመሪያ ሄደን ምን እንጠይቃለን? ፎቶ እናዘጋጃለን ወይም ደግሞ ራሱ እንዲሰራለን እንጠይቃለን። ነገር ግን እንዲህ እናደርግና ለምሳሌ ፕሊዝ ሜክ ዩቲዩብ ተምኔል እንለዋለን ማለት ነው። ተምኔል እንለውና ከዛ የምንፈልገውን ወርድ ለምሳሌ ምን እናደርግበታለን? አማርኛ እናደርገዋለን። ጽሁፉን ከፈለግን ጽሁፉን ምን እናደርገዋለን? ለምሳሌ ባይ ዩዚንግ እንለዋለን ማለት ነው። the following አምሃሪክ ወርድ ከዛ ይሄን በትምህርት ጥቅስ ውስጥ እናስገባና ምን ፈልገው ለምሳሌ
ምን እናደርጋለን? እንትን እንለዋለን የምግብ አሰራር ነው። የዶሮ ወጥ አሰራር ለምሳሌ የዶሮ ወጥ አሰራር አንድ ቪዲዮ መስራት ለፈለገ ሰው ታይትሉን ማለት ነው እንትን ተምኔሉን እንዴት መስራት እንዳለበት ነው የምናየው። የዶሮ በቀላሉ ብለን ለምሳሌ ያው ሂደቱን ተቆራርጦ ስለሆነ በቪዲዮ የሚመጣው በ15 ደቂቃ ለምሳሌ በ10 ደቂቃ እንበለው ያው ተምኔሉ ሳቢ እንዲሆን ማለት ነው። ላሳያችሁ። ይሄንን ዘጋንና በቃ አሁን ልክ ይሄንን ከፈለግን እኛ ዶሮ ማስገባት እንችላለን። እሱ ግን ይሄንን እንዲያስገባልን ምን እናዘዋለን? ለምሳሌ ሞር ክሊር ስናደርግለት የተሻለ ስለሚሰጥም ማለት ነው። by using hen image no the image or photo by using the photo of the hen or cook. ይህንን ካዘዝን በኋላ እንጠብቃለን ማለት ነው። እሷን ክሬት ዮር ኢሜጅ እያለ ነው። አሁን እዚህ ጋር ምን እንጠቀማለን መሰላችሁ? በዚሁ አጋጣሚ ታይትል ከዚሁ ከተሰራው ተምኔል ጋር ተያይዞ ታይትል እንሰራለን። ራሱ ያዘጋጅልናል። እኛ አይዲያችንን ክሊር አድርገን እንሰጠዋለን፣ ራሱ ያዘጋጅልናል ማለት ነው። ተመልከቱ። ይሄ አሁን የምትመለከቱት እኔ ምንም አይነት ፎቶ አላስገባውም፣ እንዳያችሁት ምንም አይነት ነገር ሀሳቤን ብቻ ሰጠሁትና እሱ ደግሞ በዚህ መንገድ አዘጋጀልኝ ማለት ነው። ይሄንን ሴቭ እናደርጋለን ማለት ነው። ወደ ፎቶ ጋለሪያችን ሴቭ እናደርግና ከዚህ ጋር ተመስርተን ምን እናደርጋለን መሰላችሁ? ታይትልና እንትን እንሰራለን ማለት ነው። ታይትል እና ዲስክሪፕሽን። አሁን ለቪዲዮአችን ቪዲዮ መጀመሪያ ቀረጽን። ቪዲዮ ከቀረጽን በኋላ ምን ይፈልጋል? ተምኔል ይፈልጋል። ልክ እንደዚህ አይነት ተምኔል ደን ምን ይፈልጋል? ሌላ እንትን ይፈልጋል፣ ዲስክሪፕሽን እና እንትን ይፈልጋል ማለት ነው። ታይትል ማለት ነው። ይሄንን ሁለቱንም ደግሞ እንዲሰራልን መጠየቅ እንችላለን ማለት ነው። ለምሳሌ ፕሊዝ give me a good title and description. ተመልከቱ። አሁን ይሄንን ከሰጠሁት በኋላ ምን ያደርጋል እሱ? ልክ አሁን ከሰራው ተምኔል ጋር ተያያዥነት ያለውና ሞር በዩቲዩብ አልጎሪዝም ላይ ሊታይ የሚችል እንትን ይሰጠኛል ማለት ነው። ታይትልም ዲስክሪፕሽን ቀጥታ። አሁን ይሄን ቪዲዮ አፕሎድ ማድረግ የሚፈልግ ሰው ቪዲዮ ካዘጋጃችሁ በኋላ ሜቢ ለምሳሌ ተምኔሉ ላይ የእናንተ ፎቶ እንዲገባ ከሆነ የምትፈልጉ ወይም ደግሞ በሆነ ኢንሲደንት የቀረጻችሁት ቢገባ የምትፈልጉት አይነት ፎቶ ካለ ፎቶውን ትሰጡትና የቅድም የጻፍነውን ከላይ የጻፍነውን አይነት ጽሁፍ ትሰጡታላችሁ። ዘን በምትፈልጉት ፎቶ ላይ እንደዚህ አይነቱን እንትን ይሰጣችኋል ማለት ነው ተምኔል። ዘን ከተምኔሉ ተነስቶ ደግሞ አሁን በራሳችን ሀሳብ መጻፍ እንችላለን። ሞር ደግሞ ሀሳቡን ክሊር አድርጋችሁ ስትሰጡት በጣም ቆንጆ ያስመርጧችሁ፣ ታይትል ያስመርጣችኋል።
ታይትል ማለት የትኛው የተሻለ እንደሚሆን ያስመርጣችኋል። ደን ደግሞ ምን ያደርጋል ዲስክሪፕሽን ሞር ደግሞ ከዚህ ከታይትሉ ጋር ሊሄድ የሚችል ዲስክሪፕሽን እና በዩቲዩብ አልጎሪዝም ተመራጭ የሆነ ዲስክሪፕሽን ይሰጣችኋል ማለት ነው። ስለዚህ ኤአይን ብትጠቀሙ አይዲያ ኖሯችሁ ነገር ግን እንዴት ነው ኤዲት አድርጌ መስራት የምችል የሚል ደግሞ የአለመቻል ፍርሃት ላለባችሁ ሰዎች ይሄ በጣም መሰረታዊ ነገር ነው። እኔ በጣም በብዛት እጠቀምበታለሁ። እኔ ብቻ አይደለሁም፣ ተመልከቱ፣ በጣም በርካታ ሰዎች ይጠቀሙበታል። ሶ እናንተ ይሄንን ተጠቅማችሁ አይዲያ ያላችሁ ሰዎች፣ በቤት ውስጥ መስራት የምትፈልጉ፣ በስራ ቦታ የተለያዩ አይነት ወርክሾፕ ላይ ያላችሁ ሰዎች፣ መስራት የምትፈልጉ ልብስ፣ ምግብ ቤት፣ የተለያዩ ነገሮች ላይ ያላችሁ ሰዎች እዚህ ፕላትፎርም ላይ በደንብ ኢንቮልቭ ብታደርጉ ትጠቀሙበታላችሁ ብዬ አስባለሁ። ቀጥታ አሁን ወደ ታይትል እና ዲስክሪፕሽናችንን እንሄድና ይህንን እንሰጠዋለን ማለት ነው። ከዚህ ቀጥሎ የሚሰጠን አይዲያ ትመለከታላችሁ። ተመልከቱ። አሁን የመጣልንን እንግዲህ አንደኛው በተለያዩ አማራጮችን የሚሰጠን የመጀመሪያው ለምሳሌ ምን ይላል? አማራጭ አንድ በጣም የሚስብ ይልና የዶሮ ወጥ አሰራር በ10 ደቂቃ ብቻ ይላል። ፋስት ኤንድ ደሊሺየስ ኢትዮጵያን ዶሮ ወጥ ይላል። አሁን ይሄ ቆንጆ ከሆነ የመጀመሪያውን ተመራጭ አድርጋችሁ ተወስዱና ታይትላችሁ ላይ ቀጥታ ኮፒ ፔስት ታደርጋላችሁ ማለት ነው። አማራጭ ሁለት ቀላልና ግልጽ ነው ይላል። ግልጽ የሆነ ታይትል ማለት ነው። የዶሮ ወጥ አሰራር በቀላሉ በ10 ደቂቃ ላሳያችሁ ኢዚ ዶሮ ወጥ ይልና ይሄንን ይቀጥላል ማለት ነው። አማራጭ 3 የተመልካች ፍላጎት የሚቀሰቅስ ይላል። በ10 ደቂቃ ውስጥ የሚደርስ ፈጣን የዶሮ ወጥ አሰራር ብሎ እንደዚህ ያስቀምጣል ማለት ነው። ይሄ ታይትል ነው። ከነዚህ አማራጮች አንዱን እናንተ የተመቻችሁ መርጣችሁ ምን ታደርጋላችሁ? ታይትላችሁ ላይ ቁጭ ታደርጋላችሁ ማለት ነው። ከዛ ቀጣይ ምን እናደርጋለን? የቻናል ዲስክሪፕሽን ቅድም እንዳልኳችሁ ቻናል ዲስክሪፕሽናችን ከሰራው የተምኔል አንፃር ምን ያደርጋል? ይሰራልናል ማለት ነው። ዲስክሪፕሽናችን ምንም ሌላ እኛ ብዙ ነገሮችን መጻፍ ምናምን ኤዲት ማድረግ አይጠበቅብንም ማለት ነው። ለምሳሌ የዚህኛው ከዚህ አሁን ከሰራ ነው ተምኔል ጋር ተያያዥነት ያለው ወይም የሚመች እንትን ዲስክሪፕሽን ከዚህ በታች እንደዚህ በዚህ መልኩ አቅርቦልናል ማለት ነው። ሰላም የቻናል ቤተሰቦች፣ በዛሬው ቪዲዮአችን በጣም ፈጣንና ቀላል እጅግ የሚጣፍጥ የኢትዮጵያ ባህላዊ የዶሮ ወጥ አሰራር በ10 ደቂቃ ውስጥ ይዤላችሁ መጥቻለሁ። ጊዜ ለሌላችሁ ወይም በድንገት ላሰባችሁት ምግብ በጣም ተስማሚ የሆነ አሰራር ነው። በቪዲዮ ውስጥ የሚገኙት በ10 ደቂቃ ውስጥ የዶሮ ወጥ አሰራር ደረጃ በደረጃ የወጡን ጣዕም ሳይቀንስ በፈጣን መንገድ የማብሰል ሚስጥሮች፣ የሚያስፈልጉት ቅመማ ቅመሞችና መጠናቸው ይላል። ይሄ አሁን ምንድነው? አሁን አይታቸዋል። እኔ ምንም አይነት እንትን አልሰጠሁትም፣ አይዲያ ብቻ ነው የሰጠሁት። ከዚህ ተነስቶ ነው እንደዚህ አይነት ዲስክሪፕሽን የሰጠ። ከዛ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑልና የተለያዩ ሃሽታጎችን ከዚህ ጋር ተያያዥነት ያላችሁ ለምሳሌ ፋስት ኩኪንግ፣ አማሪክ ምናምን፣ ኢዚ ኩኪንግ፣ ሀበሻ ፉድ ምናምን ይላል ማለት ነው እዚህ ጋር እና በጣም መሰረታዊ ነገር ነው። በተለይ እንደ ድሮ አሁን ኤዲቲንግ መማር ስክሪፕት መጻፍ ምናምን ግዴታ አይደለም። አሁን መጠቀም ያለባቸው እነዚህ ኤአይዎችን አንደኛ መሰረታዊ ነገሮቻቸውን ማወቅ ይፈልጋል። ማለት ምን ማለት ነው? ለምሳሌ ኤአይ ቱሉ ሲሰራ የተለያየ አይነት ይዘት አላቸው። አንዳንዶቹ ዲፕ ሪሰርች ማድረግ የሚችሉ ነገር ግን ኢሜጅን ጀነሬት ማድረግ የማይችሉ ቪዲዮን ጀነሬት ማድረግ የማይችሉ አሉ፣ ማይቀበሉም ጭምር። ይህንን መቀበል የሚችሉም ደግሞ አሉ። አሁን ከዚህ ባሻገር በቀጣይ የምናያቸው አሉ። አሁን ፎቶ ሰጠናቸው ወደ ቪዲዮ የሚቀይሩልን ማለት ነው። የራሳችንን ፎቶ ሰጠን በምንፈልገው ልክ እንደዚህ ሀሳብ እንሰጣቸዋለን። ዘን ምን ያደርጉልናል? ወደ ቪዲዮ ይቀይሩታል ማለት ነው። ለምሳሌ ሰሞኑን ባለፈ ሲሰራ በጣም ትሬንድ የነበረውን ቲክቶክ ላይ እንደምታዩት ቢራቢሮ ታምራለች፣ ሌላ ነገሮችንም አይታችኋል። በጣም ትሬንድ የነበሩ ግን የተሰሩት በምንድን ነው? በኤአይ ብቻና ብቻ ነው ማለት ነው። ዛሬ በዚህ ቪዲዮ ላሳያችሁ የፈለግኩት ኤአይ ቱልን ተጠቅመን እንዴት ነው ተምኔል የምንሰራው የሚለውን ነው። ቪዲዮ ከተመቻችሁ እንግዲህ እናንተ በቀጣይ የተለያዩ ነገሮችን ስለምንሰራ ዛሬ እንግዲህ ከዚህ ተነስታችሁ ከኔ ጋር መቀጠል ትችላላችሁ ማለት ነው። ከዚህ ቪዲዮ ምን ተማራችሁ የሚለውንም ሀሳባችሁን ኮመንት ላይ አስቀምጡ። በቀጣይ ምን ላይ እንድንሰራ ትፈልጋላችሁ? ከዚህ ቀጥሎ ብዙ ነገሮችን እንሰራለን በፒክስል ላብ፣ በካፕከት እንዲሁም ደግሞ በተለያዩ አይነት በአዶብ ጨምሮ ኤዲቲንግ እንዴት እንደምንሰራ እናያለን። ለምሳሌ ይህን ቪዲዮ ከሰራው በኋላ እንዴት ነው ኤዲት አድርጌ አፕሎድ ማደርገው፣ የተለያዩ ፉቴጆች እንዴት ነው የምንጨምረው የሚለውን ጨምሮ አብረን
የምንቀጥል ይሆናል። የቪዲዮ ከተመቻችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ለዛሬ በዚህ ጨርሰናል። ስለተከታተላችሁኝ ቴንክ ሶ ማች በጣም አድርጌ አመሰግናለሁ። መልካም ምሽት ይሁንላችሁ። ቻው ቻው።